ይህ የፖሊካርፕ ታሪክ ክፍል 2 ታሪክ ነው። የቤተ ክርስቲያን ተረክ በክፍል 1 እንዴት በሰመርኔስ ስደት እንደተነሳ፣ ገርመኒኮስ በአንበሶች ተበልቶ እንደሞተ፣ ፖሊካርፕ በሕልሙ ትራስ ተቃጥሎ ሲጠፋ እንደተመለከተና እንደተያዘ እንዲሁም በገዢው ፊት እንደቀረበ ተርከናል። ሁለተኛው ክፍል ነው። በሕዝቡ ፊት ገዢው ፖሊካርፕን ጠርቶ እንዲህ አለው፣ ዕድሜን አስብ፣ በቄሳር ማል ተመለስ፣ አማልክትን የሚክዱት ይጥፉ በል። ፖሊካርፕም በአደባባዩ ዙሪያ የተሰበሰበውን ሕዝብ ተመለከተ። ወደ ሰማይም አሻቅቦ በእጁ ወደ ሕዝቡ ጠቆምና ትካዜ በሞላበት አንደበት ክፉ አድራጊዎች ይጥፉ አለ። ገዢውም እንደገና ማል፣ እኔም እለቅሃለሁ፣ ክርስቶስን እርገም አለው። ፖሊካርፕ ግን 86 ዓመት እርሱን ሳገለግል ቆይቻለሁ፣ ክፉ ሰርቶብኝ አያውቅም፣ ያዳነኝን ንጉሴን እንዴት አድርጌ ልሰድበው እችላለሁ በማለት መለሰለት። ገዢውም ማል በቄሳር አለው ደጋግሞ። ፖሊካርፕም ሲመልስለት በቄሳር ይምላል ብለህ ተስፋ ታደርጋለህ ወይ? እንደማታውቀኝ አድርገን የምትጠይቀኝ? በግልጽ ልንገርህ፣ ክርስቲያን ነኝ አለው። ለሕዝቡ ተናገር አለው ገዢው። ከእግዚአብሔር ሹመት ላገኙት ባለሥልጣኖችና ገዢዎች የሚገባቸውን አክብሮት እንድናሳያቸው ተምረናል። በአንተ ፊት መናገር ተገቢ መስሎ ታይቶኛል። እነዚህ ግን የመከላከያ ቃሌን መስማት የሚገባቸው አይደሉም አለ ፖሊካርፕ መልሶ። አራዊት አሉኝ፣ ሐሳብን ካለወን ለእነርሱ እንድትሆን አደርግሃለሁ አለ ገዢው በማስፈራራት። ፖሊካርፕም አሁንም ፍንክች ሳይል ይምጡብኝ፣ ከክፉ ሥራ ወደ ጽድቅ እንጂ ከጥሩ ሥራ ወደ ክፉ መመለስ አያስፈልግም በማለት መለሰለት። እሳት እንዲበላ ማድረግ እችላለሁ አለው ገዢው። ፖሊካርፕም ለአንድ አፍታ ብቻ የሚቆይ ከዚያ በኋላ በሚጠፋ እሳት ታስፈራራኛለህ? ነገር ግን ለክፎች የተዘጋጀባቸው ዘላለማዊ እሳት ማለት የሚመጣ ፍርድ መኖሩን አታውቅም ሲል መለሰለት። ንግግራቸው እስከዚህ ነው። ገዢው በማስፈራራትም በማባበልም ፖሊካርፕ ሐሳቡን እንዲለውጥ ለማድረግ አልተቻለም። ፍርድ ከመስጠት በቀር ሌላ መንገድ የለውም። ፖሊካርፕ ክርስቲያን ነኝ ብሎ አምነዋል የሚል ቃል ለሕዝቡ ተነገረ። ይህም በሰሙ ጊዜ ሁሉም በአንድ ድምፅ በእሳት ተቃጥሎ ይሙት ብለው ጮኹ። ፍርዱም በዚህ ተወስኖ ፖሊካርፕ በእሳት በተዘጋጀው እንጨትና ጨራሩ ላይ በደስታ ወጣበት። ሰዎቹ በምሰሶ ላይ ሊቸነክሩት ፈለጉ። እርሱ ግን አያስፈልገኝ፣ የእሳቱን ነበልባል እንዲችለው ኃይል የሚሰጠኝ አምላክ ያለ ችንካር እንድቆም ብርታት ይጨምርልኛል ብሎ ተናገረ። ይህ ታሪክ የተጻፈበት መጽሐፍ እንደሚተርክልን ግን እሳቱን ካነደዱ በኋላ ሰውነቱን አልነካውም። ስለዚህ አንድ ሰው በጦር ወግቶ ገደለው። ከጎኑም የፈሰሰው ደም እሳቱን አጠፋው። ከሞተ በኋላም እንደገና እሳት አንድደው አስከሬኑን አቃጠሉት። ክርስቲያኖቹም አጥንቱን ሰብስበው በክብር ቦታ አኖሩት። አዎ፣ ይህ የብዙ ቅዱሳን የብዙ ሰማዕታት ታሪክ ነው። የቤተ ክርስቲያን ታሪክ የቤተ ክርስቲያን ታሪክ ይህ አስደናቂ ታሪክ ነው። ቱርቱሊያን እንዳለው የሰማዕታት ደም የቤተ ክርስቲያን ዘር ነው። ሌሎችንም ተረኮች እንቀጥላለን። ሰብስክራይብ በማድረግ ላይክ በማድረግ ይህንን ክርስቲያን ተረክ ቲዩብን እንድታበረታቱ ጠይቃለሁኝ። ሰላም።